ኦኬ ይሄን ፊልም አየሁ፣ ይሄን ተከታታይ ፊልም አየሁ። እሺ ከዛስ ከዛስ ምንድነው የሚፈጠረው? ምንድነው ሊፈጠር የሚችለው ብላችሁ ራሳችሁን ስትጠይቁ የዛኔ ራሳችሁ ይነግራችኋል እንጂ ሌላ። ሰላም እንዴት ናችሁ ውድ ተማሪዎች? ዛሬ ደግሞ ስለ ስንፍና ነው የማጫወታችሁ። ማለት ስንፍና እንዴት እናስወግድ የሚለውን። ያው ማናቸውም ተማሪ ቢሆን ዩኒቨርሲቲ ውስጥ ተገባ በቃ ስንፍና ግድ ነው። ስንፍና ይይዘዋል ማናቸውም ተማሪ። ምክንያቱም አሁን ዩኒቨርሲቲ ውስጥ ብዙ ጊዜ ያለን ይመስለናል፣ ግን አብዛኛውን ጊዜ በቃ ፊልም በመመልከት የተለየ ጌሞችን በመጫወት ተከታታይ ፊልም አለ ያን በመመልከት ነው የምናባክነው። ዋይ ለምን እንዴ ትቀልዳላችሁ እንዴ? የዩኒቨርሲቲ ህይወት ማለት እንግዲህ ብዙ አደራ አለባችሁ። ወይ የቤተሰባችሁን ወይ የራሳችሁን በቃ ወይ የተሻለ ሰው መሆን አለባችሁ ራሳችሁ እንጂ እዛ ገብቶ ፊልም መመልከት ምናምን ያ ምንድን ነው የሚያመጣው ነው። ይሄ አንድ የስንፍና ምልክት ነው። እና ይሄን ስንፍና እንዴት እናስወግድ ከሆነ በቃ ከማንም አናገኘውም። ይሄ ሩቅ ሰው የተሻለ ሰው መጠየቅ፣ ሌክቸሮችን ሊሆን ይችላል እነሱን መጠየቅ፣ በቃ የተሻለ ተማሪ የሚባል እሱን መጠየቅ፣ ይሄ ምንም ለውጥ ሊያመጣልን አይችልም። ዋናው ለውጥ የሚያመጣው ራሳችንን መጠየቃችን ነው። ራሳችንን መጠየቃችን ማለት ወደዚህ ስመጣ ምን ለማድረግ ነው የመጣው የሚለውን ማለት ነው። ወደ ዩኒቨርሲቲ ስመጣ ምን ለማድረግ ነው የመጣሁት? አላማዬ ምንድነው? ምንድነው ላከናውን የምችለው ብሎ ራስን መጠየቅ። ራስን ከመጠየቅ ነው ይሄ የሚመጣው ማለት ነው። በቃ ራሳችሁን ስትጠይቁት ይነግራችኋል። ኦኬ ይሄን ፊልም አየሁ፣ ይሄን ተከታታይ ፊልም አየሁ። እሺ ከዛስ ምንድነው የሚፈጠረው? ምንድነው ሊፈጠር የሚችለው ብላችሁ ራሳችሁን ስትጠይቁ የዛኔ ራሳችሁ ይነግራችኋል እንጂ ሌላ ሰው ምናምን እንትን የምትሉ ከሆነ መቼም ቢሆን ይሄ ልትለወጡበት አትችሉም ማለት ነው። እና መቼም ቢሆን ራሳችሁ ላይ መስራት ከምንም በላይ ወሳኝ ነው። ዩኒቨርሲቲ ስትገቡ ራሳችሁ ላይ መስራት ማለት በቃ እንደ ራስ መኖር። መቼም ቢሆን እንደ ራሳችሁ ከኖራችሁ በቃ ከምንም በላይ እናንተ የተለያችሁ ናችሁ ማለት ነው። ቢኮዝ እዛ ብዙ ልምዶች አሉ። በቃ የማናውቃቸው ብዙ የምናካብታቸው ልምዶች አሉ። ስለዚህ ለምን ያንን እናደርጋለን? ስለዚህ ሁላችሁም ራሳችሁ ላይ መስራት፣ ስንፍናን ለማስወገድ ራሳችሁን መጠየቅ። የሆነ ስራ ስትሰሩ ከዛስ፣ የሆነ ሪሌሽንሺፕ ስትፈጥሩ ከዛስ፣ በቃ የሩቁን መመልከት ያ ከስንፍና ያስወጣል ብዬ አስባለሁ። እንደኔው ያው የተለያዩ ጥያቄዎች ዩኒቨርሲቲ ጥያቄ የሆኑባችሁ ካሉ እነሱን ጣፉልኝ፣ ሰብሰብ አድርጌ አንድ ቪዲዮ እሰራላችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ያቆየን። ቻው።